ላይ ያነሳሳቸውና ሰዎች ዋና የሚባሉ የሚያሳስቱ በጋብቻ ጊዜ ሰውን ለተሳሳተ ጋብቻ የሚዳርጉ ዋና የሚባሉ ነገሮች አሉ። አንደኛው ውበት ነው። ይሄ የሚያቃዥ ውበት አለ። ደም ግባት ምንለው ዘፋኝነቷን ወይም ደግሞ ቅጥነቷን ውበቷን ሌላውን ነገር አስቦ ሊሆን ይችላል። መጀመሪያ ይሄ አሳሳች ውበት የሚባላል። አሳሳች ያልኩት ለምንድን ነው? እግዚአብሔር የፈጠረው ውበት እኮ ነው፣ ሊደነቅ የሚገባውም ነው። ግን አንዳንዱ በደም ፍላት ያንን አይቶ ይወስንና በኋላ ለጋብቻው ጋብቻ የማይሆንበት አጋጣሚ ይፈጠራል። ከሱ መጠንቀቅ ያስፈልጋል። ከሚጎዳ ውበት እሱንም ከሚጎዳ ማለት ነው። እሷንም እኮ የማይሆን ሰው ሊያመጣባት ይችላል። ውበቷን አይቶ የመጣው ሁሉ ውበቷን አይቶ የሰገደላት ሁሉ ባል ላይሆናት ይችላል። ይሄ ሁለቱንም ነው ሊጎዳ የሚችለውና እሱን በደንብ መጠንቀቅ ያስፈልጋል። ሁለተኛው ደግሞ የከበረ ዘመድ አላት ብሎ ማጨት እንደዛው ይሄም ነውር ነው። በክርስትና ሕይወት ውስጥ ስንኖር አንድ ክርስቲያን ሚስት ሲያጭ የከበረ ዘመድ አላት ብሎ ሊያጭ አይገባውም። ከእግዚአብሔር የተሰጠችው መሆን አለባት። በመጀመሪያ ከእግዚአብሔር የተሰጠችው መሆኗን አይቶ ነው ማጨት ያለበት። ምክንያቱም ሚስት የእግዚአብሔር ስጦታ ናት። እግዚአብሔር ካልሰጠህ ሚስት ልትሆን ስለማትችልና የከበረ ዘመድ አላት ብሎ ማጨትም ዘመዶቿ ሀብታሞች ናቸው፣ ዘመዶቿ ሹማምንት ናቸው፣ ዘመዶቿ እንዲህ ናቸው ብሎ የሚያጭ ሰው ስላለ ማለት ነው። እሱም በእግዚአብሔር ዘንድ የተነቀፈ ጋብቻ ብለን እንጠራዋለን። ክርስቶስ ወደ ዓለም በመጣ ጊዜ ከድሆች ከሐዋርያት ይልቅ ባለጠጎች ፈሪሳውያን አይሻሉትም ነበር? ሰዱቃውያን አይሻሉትም ነበር? ምሁራኑ እነሱ ይሻሉት ነበር። ግን እነሱን አልመረጠም። የመረጠ እነማን ነው? ድሃውም ጴጥሮስን። ለምን? ለተዋህዶ የሚበቁትን እንጂ ለተዋህዶ የማይመቹትን መምረጥ ስለሌለበት ማለት ነው። አይተዋል። ድሃውን አሳስጋሪውን ጴጥሮስንና ዮሐንስን ሲያጭ የአይሁድን ማህበር ግን ናቃት። የአሳስጋሪዎች ማህበር ነው ሄዶ ይጎበኛል። ከዛ ይልቅ እነማን ተመቹት? ኃጥአን መጸባን የሚባሉት ቀራጮችና ኃጢአተኞች የሚባሉት እነሱ ተመቹትና ወደ እነሱ ያዘነብል ነበር። አንተ ማዘንበል ያለበት ፍቅርህ ወደ ማን ነው? ወደ ምታጫት ሴት ነው አይደል? ምታጫት ሴት ደግሞ ምን አይነት ነው? እግዚአብሔር የሚወዳትና እግዚአብሔር የሰጣት መሆን መቻል አለባት። የከበረ ዘመድ ስላላት እንዲህ ስላላት ሀብት ስላላት እንዲህ እያልክ ከሄድክ ግን እሱ ምንድን ነው? የተነቀፈ ጋብቻ ተብሎ ሊያዝ ወይም የተነቀፈ መተጫጨት ተብሎ ነው የሚያዘው ማለት ነው። የእግዚአብሔር ስጦታ መሆኗን በምንድን ነው የምናረጋግጠው? እሱን እውነት ለመናገር ረቂቅ ነው ጉዳዩ። በእምነት ካልሄድክበት በስተቀር ልትረዳው አትችልም። እኔም ገልጬ ላስረዳህ አልችልም። ግን መጽሐፍ ቅዱስን ተመልከተው። አሁን መጽሐፍ ቅዱስ ምንድን ነው የሚለው? የኦሪት ዘፍጥረትን ስትመለከት ምዕራፍ 2 በተለይ ከቁጥር 20 ጀምሮ ያለው ከቁጥር 18 ነው የሚጀምረው። በእርግጥ እግዚአብሔር የሚናገረው ስለ አዳም ጋብቻ እየተናገረ የመጣው እዛ ላይ ነው። ግን ቁጥር 20 ላይ ስትሄድ ግን እግዚአብሔርም የፈጠራትን ሴት ወደ አዳም አመጣት። እግዚአብሔር ወደ አንተ ያመጣታል። ወደ አንተ የሚያመጣት ሴት አለች። ከአንተ የሚጠበቀው መቀበል መቻል። ከዛ በኋላ የእግዚአብሔር ስራ ማምጣትም፣ ያንተ ስራ ደግሞ መቀበል። አሁን ልዩነት የሚፈጠረው ችግር የሚፈጠረው እዚህ ላይ ነው። ያመጣልሃል ግን መቀበል ይሰናል። ወይም የመጣችልህን ሳትቀበል ሌላ ፍለጋ ልትሄድ ሁሉ ትችላለህ ማለት ነው። እና እኔ በመጀመሪያው የእግዚአብሔር ራሱ ይሄ መጽሐፍ ቅዱስ ቃል ይገርመኛል። ወደ አዳም አመጣት የምትለው ቃል በጣም ነው የሚገርመኝ። ወደ አዳም አመጣት። ብዙ የሚወጣባቸው ሰዎች አግባት አላለውም። አሁን ይኸውልህ አግባት አይደለም ያለው አመጣት ነው። ከዛስ መረመረና እቲ ያለና ምንድን ነው ያለው? ይችማ አጥንቷ ከአጥንቴ ስጋዋ ከስጋዬ ይች ምን ትሆነኝ? ሚስት ትሆነኝ ማለት የአዳም ድርሻ ነው። ሚስት ትሆን አይልም እግዚአብሔር። አንዳንድ ሰዎች እንደዛ ሁሉም ይፈልጓሉ። ይች ናት ሚስት መባል፣ ይሄ ነው ባልሽ መባል ይፈልጓሉ። ለዚህም ነው የበቃ ሰው ፍለጋ ገዳም ይሄዷል። ወይም ሱባኤ ለመግባት የሚፈልጉ ሰዎች አሉ። በዛ መንገድ ላይሆን ይችላል ያንተ መረዳት። አሁን